ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የዩቱብ ተከታታዮች እንዲሁም ክርስቲያን ወገኖች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ኢንሻአላህ አሁን የብሪያኒ አሰራር ይዤላችሁ መጥቻለሁኝ። ከዚህ ድቅቅ ብሎ የተፈጨ ዝንጅብል አለኝ። ከዚህ ደግሞ ድቅቅ ብሎ የተፈጨ ነጭ ሽንኩርት አለኝ። ከዚህ ቡሃራት አለኝ። ከዚህ ግማሽ ማንኪያ ሚልህና 2 ማጅ አለኝ። ከዚህ ሁለተኛው ዘፈራንና ትንሽ እርድ አለኝ። ዘፈራኑ አንደኛው ከሆነ በጣም ትንሽ ነው የምትጨምሩት፣ እንደገና እርድ ያስፈልገውም። እኔ አንደኛው ዘፈራን ስለሌለኝ ነው እንደዚህ እጨምረዋለሁኝ። እና በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለምትከታተሉኝ ውድና የተከበራችሁ ዩቱብ ተከታታዮች በጣም ነው የማመሰግነው። አሁንም ላይክ ሰብስክራይብ አይረሳላችኋለሁ። ከዚህ ደግሞ ሮብ ይዤ መጥቻለሁኝ። በሳዑር ዝባዲ፣ በዱባይ ደግሞ ሮብ ይባላል። እንደዚህ አርጌ አቀላቅላለሁ። አሁን ሸራይ ቀይ ሽንኩርት አለኝ ማለት ነው። ሸራይ አርጌ ቆርጬ በፊት ብዙ ጊዜ ሽንኩርት ስጠብስ ወዲያ ወዲህ ስዟዟር ስራ ስለሚይዝ ያርብኝ ነበረ። አሁን ግን እኔም በዩቱብ አይቼ ነው ማሻአላ 2 ማንኪያ የሚሆን ወይንም 3 ማንኪያ የሚሆን ደቆ ጨምሬ ከሸራይ አርጌ ቆርጬ ስጨርስ ደቆ ተጨምርና ሸዋለሁ። ከዛ አጠብሰዋለሁ በዘይት። በጣም ምርጥ ነው የሚሆነው። ቀይ ነው የሚሆነው። አያረባችሁም ለማለት ፈልጌ ነው። በህው አጋጣሚ እንደዚህ ጨምራለሁኝ ማለት ነው። ሀይቤ በነገራችን ላይ ዶሮ ማለት ነው አጥበን በከል በሚሊህ በሎሚ ታጥቦ ላዚም አንድ ጊዜ መገንፈል አለበት ማለት ነው። ገንፈል ሲል አውጥተን አጥለን ነው የምናረገው። ይህም ታጥቦ ተገንፍሎ ጃይዝ ሆኖ የተቀመጠ ድጃጅ ነው ማለት ነው። እና እንደዚህ አርጌ አቀላቅሌ ከጨረስኩ በኋላ ለ30 ደቂቃ ከድኛ አኖረዋለሁ። ቅመሙን ሁሉም እስከሚዋሃር ድረስ ማለት ነው። አንድ ሰዓት ራሱ ሰዓት ካላችሁ ብታኖሩት ዶሮ ሁሉንም ቅመሙን ያነሳዋል። በጣም ነው የሚጥመው። ኢንሻአላህ እንደዚህ ከድኛ አኖረዋለሁኝ። አሁን ከ30 ደቂቃ በኋላ ተመልሼ መጥቻለሁ። ከዚህ ዘይት ጨምሬያለሁኝ ከብረት ድስቱ። ዘይት ጨምሬያለሁ። ቅድም አዘጋጅቼ ለ30 ደቂቃ ምናምን ያኖርኩትን ዲጃጅ ይዤ መጥቻለሁኝ። ወደ ዘይት እጨምራለሁ ማለት ነው። እንደዚህ ጨምሬ ከጨረስኩ በኋላ ደቀቅ ብሎ የተቆረጠ ጥማጥም አለኝ። 2 ሀባ ወይንም 3 ሀባ ማለት ነው። ቲማቲሜን እጨምራለሁኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳላችኋለሁ ውዶቼ። ደግሞ ስታው ሙሉ ቪዲዮውን ይውልኝ። ከምር በርግጥ ሰዓት እንደሚፈጅ አውቃለሁ፣ ግን ኢንሻአላህ ሊከርዱን አላስረዝመውም። ሰዓት እንዲቆጥርልኝ ነው ሙሉ ቪዲዮ ነውልኝ እያልኩ ማስቸግራችሁ። እንደዚህ አርጌ አቀላቅላለሁ ቲማቲሜን ማለት ነው። እንደዚህ አርጌ አቀላቅሌ ትንሽ ደቂቃ እንደዚህ ተዋህዶ አበሰለ በኋላ ትንሽ ውሃ ጨምራለሁ። ስቀርጥ አላስገባሁትም፣ ትንሽ ነው የምጨምረው። ቢሆን 1 ኮብ ቀድር ማለት ነው። ምክንያቱም ሩዙን ይህን መቁሎ ሲቀጥን ሩዙ ሁሉንም ቢጫ ያደርግብናል። ስለዚህ 1 ኮብ የሚሆን ውሃ ብቻ ነው የምጨምረው። እንደዚህ አቀላቅሌ ከጨረስኩ በኋላ ወደ ሩዝ አሰራር ነው የምመጣው።
አንድ 30 ደቂቃ እንደዚህ አድርጌ አበስለዋለሁ። አንድ ኮብ ውሃ ጋር ማለት ነው። እንደዚህ አድርጌ ካበሰልኩ በኋላ የኔ ነገር በመሀል ዝም እያልኩ እኮ ነው ስሰራ መቀረጽ ስለማይመቸኝ በመሀል ብዙውን ዝም እያልኩ ነው የምሰራው። እንደዚህ አድርጌ ከጨረስኩ በኋላ ማለት ነው አንድ 30 ደቂቃ አብስዬው መጥቻለሁኝ። አሁን ሩዜንም እጨምራለሁ። ከዚህ እንደገና ሽታው የፍልፍል ሮሜውን ያኔ በጣም ብስልም እንዲያይል ደግሞ ሽታው ምርጥ እንዲሆን ብዬ አስቀድሜ ያልጨመርኩትም ፍልፍል ሮሜ በየአይነት አለኝ፣ ቢጫ፣ አክደርና ቀይ። እንደገና አንድ 5 ሀባ የሚሆን ፍልፍል ሀር። ፍልፍል ሀሩን በጣም ሲበስል እንዲያቃጥል ነው። እንደዚህ አድርጌ ጨማምሬ በስሏል። ይሄ ይበቃዋል ማለት ነው። አንድ 10 ደቂቃ ከመታው በኋላ አጠፋዋለሁኝ። ሩዜን ነው የምጨምረው። አሁን ውሃ ፈልቶልኛል። ከዚህ ሩዜን እንደገና አጥቤ ከዚህ ሄልና ቁርንፊድ ያለን ጨምሬያለሁኝ። ስለታጠበ ከሳህኑ ቀርቷል ግማሹ እና እንደዚህ አድርጌ ሩዝ አጥቤ አጥልሌ ያኖርኩት አለኝ። አንድ 10 ደቂቃ 20 ደቂቃ በውሃ መዘፍዘፍ ይቻላል። ለብ ያለ ነው ውሃው በአሁኑ ሰዓት አሙቁኝ አይልም። ዘይት እንዳይያያዝብኝ እንዲህ አድርጌ ጨምራለሁኝ እና ከዚህ ላይ ሩዙ መብሰል የለበትም። ትንሽ አንድ የገንፍሎ መለስ እስካለ ድረስ ብቻ ነው ሩዙ መብሰል ያለበት። ምክንያቱም ሁለተኛ ስለሚጣድ እንዳይያያዝ ማለት ነው። በጣም ብስል ይልና ሽክሽክ ይላል፣ በጣም ከበሰለ ማለት ነው። እና ሳይበስል መካከለኛ ተደርጎ ነው የሚሰራው ሩዙ። እንደዚህ አድርጌ ጨምራለሁኝ። እንደዚህ አድርጌ ከጨመርኩ በኋላ ትንሽ ቆይቼ በማጥለያ አጥልሌ እመጣለሁ። ሚልህ ጨምሬያለሁ። ከይሄ ትንሽ ነው የጨመርኩት፣ ምክንያቱም ከዛም ስለጨመርኩ ማለት ነው። ከመቁሎ ስለጨመርኩኝ መቁሎዬን እንግዲህ ባጠፋውም ችግር የለውም፣ በስሏል ማለት ነው። እንደዚህ አድርጌ ከዳድኜ አሁን ሩዜን ገልብጬ በሰፋ ያጠልሌዋለሁ። እንደገና መቁሎዬን እጄን እንዲያቃጥለኝ ብረት ድስቱ ሙቅ ስለሆነ በሰሃን ገልብጫለሁ ማለት ነው። ይሄም አሰፋያው ነው ያለው ሩዜ እንዳይደፋ። እኔ ሊደፋ ነው ብዬ ዲስሜ ተበትኮ አለቀ። ከደፋሁትም እንግዲህ አላህ ይድረስለት። ለጥቂት አምልጧል፣ አልተደፋም። እንደዚህ አስተካክሌ ከጨረስኩ በኋላ ዶሮዬን በሰሃን አድርጌዋለሁ እጄን እንዲያቃጥለን። ለዛውም ሰሃኑ በጣም ነው የሚያቃጥለው። እንደዚህ ጨምረዋለሁ ማለት ነው። እንደዚህ ከጨመርኩ በኋላ አስተካክልና ላውን ነጭ ሩዝ ደፋበታለሁ። እንደዚህ ዶሮዬን አስተካክሌ ከጨረስኩ በኋላ በአንድ እጄ ስለምቀርጥ ወዲያ ወዲህ እያለብኝ ነው ካሜራ። ማኔቱም እንዲህን አርጋ ይዝም መሰለኝ። ከዚህ ግን አኑሬዋለሁ ስልኬን። ሩዙ ትንሽ ፈሷል በጎን ስላልቻልኩት በአንድ እጄ ትንሽ ፈሶብኛል በጎን።
እንደዚህ አስተካክል ከጨረስኩ በኋላ በገስትር ሸፍኔ አንድ 15 ደቂቃ እና 10 ደቂቃ በስለዋለሁ። እሳቱን ቀንሼ ማለት ነው። በገስቲር አፉን አሽገውና ለአንድ 10 ደቂቃ 15 ደቂቃ በስለዋለሁኝ። ከዛ ወጣሁኝ። አሁን ድምፅ እየገባ ረብሾኝ ነበረ። የልጁ ሰራተኛ መጥታ ለሁለት ቤት ነው የምሰራው ብያችኋለሁ በቀደም። ይህን የመሰለ ቢሪያኒ ደርሶልኛል። ማሻአላ ተባረከላ። ምርጥ ቢሪያኒ ነው ብያለሁኝ። እንግዲህ እንደኔ አስተያየት፣ በነገራችን ላይ በጣም ባለሙያ አሉ በየቤቱ፣ ግን እንደኔ አስተያየት ምርጥ ቢሪያኒ ደርሶልኛል ብያለሁኝ። አሁን ወደ ሰሃኔ ወደ ሀራራ እየጨመርኩ ነው፣ እያከፋፈልኩ ነው። እንደዚህ አድርጌ ከጨረስኩ በኋላ ለልጅየው እየጨመርኩ ነው አሁን ማለት ነው። መጀመሪያ ለራሳችን ነው፣ ከዛ ለልጁ ማለት ነው። በአንድ እጄ እየቀረጽኩ በአንድ እጄ ስለሆነ በጣም ነው ካሜራው እየተወለወለ ያለው። ፊልቢኒቱን ቅንጭ ቀርጭልኝ ብላት እኔን እየጨመረችን ቢያለችኝ፣ እኔው በአንድ እጄ እየቀረጽኩ በአንድ እጄ ሩዜን እየጨማመርኩ ነው። እና በጣም አሁንም በድጋሜ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሙሉ ቪዲዮን ለምታዩት ልጆች በጣም አመሰግናለሁ ከልቤ። ወደ 179 ሰብስክራይብ እየሆነልኝ ነው። ሰው ወዲያችሁ ተባበሩኝ። አሁንም ሼር፣ ሰብስክራይብ፣ ኮሜንት አይለኝ እላችኋለሁ ውዶቼ። እንደዚህ አከፋፈልኩኝ። ሩዜን እየጨረስኩ ነው። እንግዲህ ወደ መቀራረብ ነው የምንገባው። ሁለት ነው መጥበሻችንን። ከውጭ መጥበስ ስለምሰራ ከዚህ ሰርቼ ወደዛኛው ነው የምወስደው። ለመቀረጽ አይመቸኝም ከዛ ሳቀራርብ ማለት ነው። ከዚህ ሰርቼ ስገለባብጥ ምናምን ነው እንጂ የምቀርጠው። ለማቀራረብ ሳቀራርብ አዛኛው ቤት ስልክ አይገባም። ከዚህ እንጂ እንደፈለግ ነው የምንሆነው ማለት ነው። እያከፋፈልኩ ነው። አልተመቸኝም። ምን ይመራም የለው። እንደዚህ አከፋፍሌ ከጨረስኩ በኋላ አሁን ዕቃዬን እያጋለልኩ ነው። ከዚህ ቀይ ሽንኩርት አለኝ። ቅድም ወደዛ ሲጨምር ወደ ድጃጁ ሲጨምር የከፈልኩት ቀይ ሽንኩርት ማለት ነው። ላውን እነሰንሳለሁ። በጣም ካሜራው እየተወለወለብኝ ነው በአንድ እጅ ስለሆነ። አንድ ቦታ ሲቀመጥ ነበረ አሪፉ፣ ግን በአንድ እጄ የቀረጥኩ በአንድ እጄ እየሰራሁ ስለሆነ ካሜራው እየተወለወለ ነው። እና ይህን በመሰለ መልኩ ጨርሻለሁ። ውድና የተከበራችሁ እህቶቼ ኢንሻአላህ ይህን ይመስላላችኋለሁ ውዶችዬ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።